17 አደገኛ ግለሰቦች በዛሬው ዕለት በቁጥጥር ስር እንደዋሉ ነው የተሰማው። የኢትዮጵያ ፌዴራል ፖሊስ በመሐመድ ጣሂር አደን ወይም ደግሞ በቅጽል ስሙ ወረዲ ተብሎ በሚጠራ ግለሰብ የሚመሩ 17 አደገኛ የሆኑ በህገወጥ መንገድ የሰው ልጆችን የሚያዘዋውሩ ግለሰቦች በዛሬው ዕለት በቁጥጥር ስር መዋሉንም የፌዴራል ፖሊስ እያሳወቀው። ይሁንም እንጂ የእነዚህን ግለሰቦች ምርመራ ለፍትህ ሚኒስቴር አሳልፎ እንደሰጠም ገልጿል። ታዲያ የወንጀል መጠኑ ደግሞ ከ40 ሺህ በላይ የሚጠጉ ዜጎችንም በጅቡቲና በየመን በኩል ወደ ሳውዲ አረቢያ ሲያዘዋውሩ ነበርም። ከተጎጂዎችና ከቤተሰቦቻቸውም ደግሞ ከ1 ቢሊዮን ብር በላይም ሰብስበዋል። በእነዚህ አደገኛ ሰዎችም ምክንያት የደረሰው ጉዳት ተጎጂዎችን በመጋዘን አጉሮ በማሰቃየት ቤተሰብ ላይ በመደወል ገንዘብ ሲቀበሉ ነበርም። ከ60 በላይ የሚደርሱ ሰዎችም ህልፈተ ህይወት ተዳርገዋል። ብዙዎችም ሴት እህቶቻችን ተደፍሯል ያለም ሲሆን የተወሰደ እርምጃም በህገወጥ መንገድ ወይም ደግሞ በወንጀል ያፈሩት ንብረትና የባንክ ሂሳባቸው እንዲታገድ ተደርጓልም ያለው ፌዴራል ፖሊስም የህብረተሰቡንም ትብብር ጠይቋል። ታዲያ ፌዴራል ፖሊስ በ991 በመደወል ጥቆማ በመስጠትና በኢትዮጵያ ፌዴራል ፖሊስ አፕ ላይ በመግባት ወይም ደግሞ በሰው አልባ ፖሊስ ጣቢያ ኤስፒኤስ ላይ ጥቆማ በመስጠት ትብብራችሁ አይለኝ ሲልም የኢትዮጵያ ፌዴራል ፖሊስ በማህበራዊ ትስስር ገጹ ላይ ያቀርባል። ታዲያ ተጨማሪ መረጃዎች እንዲደርሷችሁ እንደተለመደው የመደመር ምልክቷን ነክታችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የቀስት ምልክት በመንካት ደግሞ ይህንን መረጃ ለሌሎች አጋሩ።